እና አካሄዳችን ከእግዚአብሔር ጋር እኩል እንዲሆን እግዚአብሔር ይርዳን። የምንቀድም ሰዎች ካለን አካሄዳችንን ከእግዚአብሔር ምት ያካሄድ ምት ጋር እኩል እንድናደርግ እግዚአብሔር ይርዳን። መጽሐፍ ቅዱስ ምን ይለዋል? አብርሃምን ስለ አብርሃም ሲናገር ዘፍጥረት 17:1 በፊቴ ተመላለስ ብሌምለስ ሁን ይለዋል። በፊቴ ብሌምለስ ያለ ነቀፋ ሆነ በፊቴ ተመላለስ ብሎ 17:1 ላይ እግዚአብሔር ይናገረዋል። ልናገርበት የፈለኩት ቃል መዝሙር 128 ላይ እንደዚህ ይላል፣ እግዚአብሔርን የሚፈሩት ሁሉ በመንገዶቹ የሚሄዱ ምስጉኖች ናቸው። የድካምህንም ፍሬ ትመገባለህ፣ ምስጉን ነህ፣ መልካም ይሆንልሃል። ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይን ናት፣ ልጆችህ በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ ሰው እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ፣ በሕይወትህ ዘመን ሁሉ የኢየሩሳሌምን መልካምነቷን ታያለህ፣ የልጆችህንም ልጆች ታያለህ። በእስራኤል ላይ ሰላም ይሁን። ክብር ለእግዚአብሔር ይሁን። ዘፍጥረት 5 ላይ ያለውን ቃል ደግሞ ደግሜ ላንብላችሁ። እንደዚህ ይላል፣ ሄኖክ 165 ዓመት ኖረ፣ ማቱሳላንም ወለደ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ ብሎ ደግሞ ይቀጥላል። ሄኖክ የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ስለመራመድ እየተነጋገርን ያለነው አብሮ ስለመራመድ ከእግዚአብሔር ጋር። እግዚአብሔር የሚለው ለዚህ ጉባኤ አካሄዳችሁን ከኔ ጋር አድርጉ። ለትውልዱ እግዚአብሔር የሚናገረው አካሄድን ከኔ ጋር አድርግ፣ አረማመድን ከኔ ጋር አቅና እያለ መንፈስ ቅዱስ በዚህ ማለዳ ይናገራል። ዘፍጥረት 7:1 ላይ ኖህ በዘመኑ ከነበሩ ሰዎች ጻድቅ ነበር፣ አካሄዱንም ከእግዚአብሔር ጋር አደረገ ይላል። ዘፍጥረት 6:9 እግዚአብሔር ኖህን አለው፣ አንተና ቤተሰብን ሁሉ ወደ መርከብህ ግባ፣ በዚህ ትውልድ ጻድቅ ሆነህ አግኝቼሃለሁና። ስለዚህ አካሄዱን አደረገ ሲል ከእግዚአብሔር ጋር ተስማማ፣ እግዚአብሔርን ተከትሎ ሄደ፣ ከእግዚአብሔር ሐሳብ ጋር እግዚአብሔርን ሳይቀድመው ሄደ፣ እግዚአብሔር ሐሳብ ጋር ሳይጋጭ ሄደ፣ እግዚአብሔርን ፈቃድ አገኘው፣ ለእግዚአብሔር ፈቃድ የተማረከ ሕይወት እየኖረ ይመላለስ ጀመር ማለት ነው። እኔ ልጅ በነበርኩበት ጊዜ ላይ የሆነ ቃል ነበረ በሬዲዮም በምንም የምንሰማው። የዛ ዘመን ትውልድ የነበራችሁ ታስታውሱ እንደሆነ ተራማጅ የሚል ቃል ትሰማላችሁ። ተራማጅ የእንግሊዝኛውን ቃል ፕሮግሬሲቭ የሚለውን ቃል ተርጉመውት ነው። እና እኔ ያንን ቃል ዛሬ ማለዳ ሳስተውል ከዓለም ጋር የተራመዱ ሰዎች አሉ፣ ከሰይጣን ጋር የተራመዱ ሰዎች አሉ፣ ከእግዚአብሔር ጋር የተራመዱ ሰዎች አሉ። ምርጫችሁ ከእግዚአብሔር ጋር መራመድ እንዲሆን እግዚአብሔር ይርዳችሁ። ወገኖች ሆይ ሰዎች ከብዙ ነገር ጋር ይራመዳሉና ዛሬ የምንነጋገረው እንግዲህ ከእግዚአብሔር ጋር ስንረማመድ ምን ማለት ነው? ዴፊኒሽኑ ልንገራችሁ። ከእግዚአብሔር ጋር መራመድ ማለት ከእግዚአብሔር ጋር ተቀራርቦ መሄድ ማለት ነው። መቀራረብ፣ ኢንቲመሲ ከእግዚአብሔር ጋር በጊዜውም አለጊዜውም ከእግዚአብሔር ጋር መቀራረብ፣ ቢሞላ መቅረብ፣ ቢጎል መቅረብ፣ ብናገኝ መቅረብ፣ ብናጣ መቅረብ፣ እግዚአብሔርን እንደ ባልንጀራ ከእግዚአብሔር ጋር መቀራረብ። ኢንቲመሲ የሚለውን ቃል እንድትይዙልኝ ይፈልጋለሁ። ሌላ ከእግዚአብሔር ጋር ኢንቲሜት የሆኑ ሰዎች፣ የተቀራረቡ ሰዎች ምስጢረኞች ናቸው። እግዚአብሔር ይነግራቸዋል፣ ምስጢር ይነግራቸዋል። ክብር ለእግዚአብሔር ይሁን። እግዚአብሔር ለአብርሃም ምን አለው? እኔ ከባሪያዬ ከባልንጀራዬ፣ እንግሊዝኛው ቃል የሚለው ከወዳጄ ከአብርሃም የምደብቀው ነገር አለን አለው። የሚነግራችሁ ነገር ምንድን ነው? ይሄ ቃል ከእግዚአብሔር ጋር ተስማምቶ ስለሚሄድ እግዚአብሔር ያማክረዋል፣ ያወራዋል። በአንድ ዘመን ላይ አንድ ትልቅ ኮንፈረንስ ነበር እና በዛ ኮንፈረንስ ላይ ሰዎች መድረክ ላይ ይወጣሉ፣ ይወርዳሉ። አንዱ ይዘምራል፣ አንዱ የሆነ ነገር ብሎ ይወርዳል። እና በዛ መካከል እግዚአብሔር ለአንድ አገልጋይ እነዚህን ሰዎች ተመልከታቸዋል። እነዚህ የምታያቸው በሙሉ መድረክ ላይ ሲወጡ ሲወርዱ የምታያቸው በሙሉ ይክዱኛል አለው ጌታ። እና የሚያስፈራ መልእክት ስለነበረ እግዚአብሔር ጠጋ ብሎ ነገረው። እና ያ ሰው ምን አለ? እግዚአብሔር ነገረኝ እንጂ ንገራቸው አላለኝም አለ። አንዳንድ ጊዜ እግዚአብሔር የነገረንን ነገር ሁሉ አንናገርም። ምስጢረኝነት የሚባል ነገር አለ። እግዚአብሔር ስለ ሰው ይናገራል። አንዳንድ ጊዜ በዚህ ዘመን የተለመዱ ነገሮች አሉ። አክስትሽ መተት አርጋብሽ፣ አክስትሽ እንዲህ አርጋሽ፣ ወንድምህ እንዲህ አርጎብህ ቤተሰቡን በሙሉ በትንቢትና በራእይ ያጋጩታል። ከዛ በኋላ ከመድረክ ከወረዱ በኋላ ሰው ቤት ውስጥ ይገባል፣ ጦርነት ቤት ውስጥ ይገባል፣ ጋኔኖቹ ቤት ውስጥ ይገባሉ። ለዚህ እናትና ልጅ፣ አክስት፣ ዘመድ በሙሉ ሲበጣበጥ ትመለከታላችሁ። እግዚአብሔር ማስተዋልን ይስጠን።
ወገኖቼ ሆይ ከእግዚአብሔር ጋር ምስጢረኛ ስንሆን እግዚአብሔር ምስጢርን ይነግረናል። አንዳንድ ነገሮች በአገር ደረጃ የሚናገረውን ነገር ይናገራል። ቀጥሎ ከሌን አነሳዋለሁ ይላል እግዚአብሔር። ከሌን አንስቼ እዚህ ቦታ አስቀምጠዋለሁ ይላል። ከሌን ደግሞ አወርደዋለሁ ይላል እግዚአብሔር ሲፈልግ። አለቃ ነው እግዚአብሔር፣ ሉዓላዊ ነው እግዚአብሔር፣ ሶቨሬን አምላክ ነው። ለምን ተብሎ የማይከሰስ ስልጣን ያለው የእስራኤል ቅዱስ እግዚአብሔር ብቻ ነው። ያነሳል፣ ይጥላል፣ ይሾማል፣ ይሽራል። ባለስልጣን ነው እግዚአብሔር። እስቲ እግዚአብሔር ባለስልጣን ነው በሉ። ምስጢረኛ ሲያደርገን ስለ ብዙ ነገር ይነግረናል። ስለ ሰዎች ውድቀት ብቻ አይደለም፣ ስለ ሰዎች ከፍታ ይነግረናል፣ ስለ ሀገር ይነግረናል። ስለዚህ እግዚአብሔር ሰው ይፈልጋል፣ ከሱ ጋር የሚራመድ ሰው። መድረክ የሚያደምቅለት ሰው አይደለም፣ ጥሩ የሚያቀነቅኑለትን ሰዎች ብቻ አይደለም የሚፈልገው። እግዚአብሔር ባልንጀራ ይፈልጋል፣ የሚያናግረው ይፈልጋል። ማለዳ መጥቶ ምስጢር ሊነግረው የሚፈልገው እግዚአብሔር ሰው ይፈልጋል፣ አብሮት የሚራመድ ሰው። እግዚአብሔር ዝም ሲል ዝም የሚል ሰው፣ እግዚአብሔር ሲናገረው የማይፈራ ሰው፣ እንደ አካባቢው፣ እንደ ዘመድ፣ እንደ ሁኔታው፣ እንደ አትሞስፌሩ የማይሄድ ከእግዚአብሔር ጋር የወገነ እግዚአብሔር ሰው ይፈልጋል። እግዚአብሔር ምስጢረኛ ይፈልጋል። ስለዚህ አካሄድን ከእግዚአብሔር ጋር አድርግ። ማለዳ መጥቶ ሊያናግር ይፈልጋል። አይኖችን ሊከፍት ይፈልጋል። ምስጢር ሊያሳይ ይፈልጋል። ተናግሮ ለትውልድ በረከት ሊያደርግ ይፈልጋል። ዙሪያህን አንተ እንደ ነገሩ ነው ብለህ ያሰብከው አንድ ነገር ልንገራችሁ። ከረጅም ዓመታት በፊት ከ20 ዓመት በፊት በጉባኤያችን አንድ ሰው ሆነ። እንደዚህ ሆነ 25 ዓመት ባልሳሳት። በጉባኤያችን መካከል አንድ ሜዲካል ዶክተር አለ እና በጣም በሚገርም ሁኔታ ይሰቃያል። በሕክምና ቢታይ ምን ቢል አያውቀውም። ነገር ግን በመድረክ ላይ ያገለግል የነበረው የእግዚአብሔር ሰው በቃ የመንፈስ ሰው ነው እና ያንን ትልቅ ሰው በህይወቱ ጥሩ የሆነ ሰው ለቤተ ክርስቲያን ጠቃሚ የሆነ ሰው ግን ቋጠሮ ያለው ሰው እና አንድ ጨለማ እጅ፣ ጥቁር እጅ ጎኑ ላይ ይዞት ይመለከተዋል። እና ያንን ትልቅ ሰው የተከበረ ሰው ጠራውና የኔ ወንድም አለው፣ ብራዘር ከሌ፣ ዶክተር ከሌ እባክህን ከዚህ ነገር ላይ ነፃ መውጣት ያስፈልጋል። ይሄ ገንዘብህን ብሊድ እንድታረግ ገንዘብን የሚጨርስ ዘመንን የሚጨርስ ቤተሰብን የሚበጠብጥ አንድ ጥቁር እጅ እዚህ ጀርባ ላይ እንደዚህ ኩላሊት ላይ ጨብጦ ያዘ መንፈስ አለ አሉ። ማንም የሚያምን አልነበረም። ያ ሰው በዛ መንፈስ ይደፈራል ተብሎ። ነገር ግን እግዚአብሔር ጋር አብሮ ተጠግቶ የሚሄድ ሰው ስለነበር፣ እግዚአብሔር ክሊል የተናገረው ሰው ስለነበር ያንን መንፈስ አባረረለት። ያ ሰው አሁን እንዴት የተደላደለ ኑሮ ይኖራል። ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር ተጠጋግተው የሚኖሩ ሰዎች ለሰዎች የሰዎችን ቋጠሮ ይፈታሉ። በትንቢት መንፈስ ቃል ሲያገለግሏችሁ በውስጣችሁ ያለ ቋጠሮ መተርተር ይጀምራል። እግዚአብሔር ስም የተባረከ ይሁን። የኢየሱስ መንፈስ የትንቢት መንፈስ ነው። ከእግዚአብሔር ጋር የሚቀራረብ ሰው አብሮ አካሄዱን ከእግዚአብሔር ጋር ያደረገ ምስጢረኛ ብቻ አይደለም የሚሆነው፣ አቅጣጫውን ያውቃል። አብሮት የሚሄደው ጂፒኤስ መንገድ አያስተውም፣ በደንብ መንገድን ያሳየዋል። በትራይ ኤንደረር አይደለም፣ በሙከራ አይደለም የሚሄደው። ድምፅ አለው፣ መመሪያ አለው፣ ህልም ያል፣ ራእይ ያል። እግዚአብሔር ዛሬ አይኖቻችሁን ይክፈትላችሁ። በጌታ በኢየሱስ ስም የወደቁ ጸጋዎች ይነሱ። በጌታ በኢየሱስ ስም ማናቸውም አይን ላይ ያለ ቅርፊት በኢየሱስ ስም ይነሳ። ቀድሞ የነበሩት ምንጮች እንደገና ይከፈታሉ። This is the word of the Lord from the Lord in the name of Jesus. እግዚአብሔር እንደገና የቀደሙትን ምንጮች ይከፍታቸዋል። እግዚአብሔር እንደገና አዲስ ምንጭ ይከፍታል። እግዚአብሔር አዳዲስ ነገር በዚህ ቤት ያደርጋል። እግዚአብሔር ታናናሾችን ያስነሳል። እግዚአብሔር የብዙዎችን ቀንበር የሚሰብሩ አገልጋዮች ያስነሳል። የሚስማማ እስቲ አሜን ይባል። አቅጣጫ ማጋንዲያሞ ቤተክርስቲያኒቷን ይመራታል። ባላሰባችሁት መንገድ ያስኬዳቸዋል። ድንገት በመንገድ ይመጣና መንገዲቱ በዚህ አይደለም። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ጋር አካሄድን ስታደርግ አንተ በወደድከው መንገድ አይወስድህም። የራሱ መንገድ አለው። አቅጣጫውን ያውቀዋል። የዛን ጊዜ በእግዚአብሔር የተገዛ ህይወት ትኖራለህ። እግዚአብሔር የገዛው ህይወት፣ መንፈስ ቅዱስ የነገሰበት ህይወት፣ ፈቃድን እንደፈለገ የምታረግበት ህይወት ሳይሆን እሱ የገዛ ህይወት፣ እሱ የተቆጣጠረ ህይወት መኖር ትጀምራለህ። በዛ ላይ እግዚአብሔርን መለኮታዊ ጥበቃ ትመለከታለህ። እግዚአብሔርን ማዳን ትመለከታለህ። በመንፈስ ትራመዳለህ። መንፈሳዊ ጉዞ ይኖርሃል። መንፈሳዊ ታሪክ ይኖርሃል። ወገኖቼ ሆይ እግዚአብሔር ወደዛ ክብር ቤተክርስቲያንን ይመልሳት።
ቸርች ኖርማል ቸርች ፈልጎ ቢሆን ሌላ ቸርች ፈልጎ ቢሆን በየመንደሩ ቸርች አለው እግዚአብሔር ከሱ ጋር የምትሄድ ቸርች ይፈልጋል። በሱ አጀንዳ የምትሄድ ይፈልጋል። ድምጹን የምሰማ ቸርች ይፈልጋል። ክብር ለእግዚአብሔር ይሁን። ወገኖች ሆይ ብዙ ታሪክ ልነግራችሁ እችላለሁ። መንፈስ ቅዱስ በኃይል በሚሰራበት ቦታ ከዚህ በፊት ለጥቂት ሰዎች ነግሬያለሁ። ቤተክርስቲያን ጥግ ላይ አልጋ ተቀምጧል። አልጋ እዛ ጥግ ዙሪያው። ምክንያቱም ሰዎች በእግዚአብሔር መንፈስ ተነክተው የእግዚአብሔር ኃይል አልፎባቸው ለ3 ቀን ለሳምንት የሚወድቁ ሰዎች አይቻሉ። ስለዚህ ቤተክርስቲያን በር ተዘግቶ ሰዎቹን አንጠልጥለው አልጋ ላይ ትተዋቸው ነው የሚሄዱት። ትተኛለህ፣ ያስተኛ ይዘርርህ። ስላልተዘረርክ ነው እኔነት ነቅሶ ቤተክርስቲያን ካርናሊቲ ኢጎ ካልተሞገስ አንደኛ ካልሆን ካልታየው ካርናል በቤተክርስቲያን ይበዛው። መንፈስ ይውረስ በኢየሱስ ስም። ቅባት ይውረስ በኢየሱስ ስም። ራስን የሚያስክድ የእግዚአብሔር ቅባት በላይ ይምጣ። የዚች ቤተክርስቲያን ጥሪ ከተማ ልታደምቁ ጥሩ መዝሙር ልታወጡ ከዛ ፐ ልትባሉ ሳይሆን follow the spirit, listen to the Holy Spirit። ለየት ያለ ቅባት ሃሌሉያ፣ ለየት ያለ መዓዛ እግዚአብሔር በዚህ ቤት ያመጣ። ኢየሱስ ደምሪቱ ሰዱ ከእግዚአብሔር ጋር ስንራመድ ስምምነት ይጠይቃል። አሁንም ከሱ ጋር ምን በል ተስማማ፣ ሰላምም ይኑርህ። በዚያ ምን ታገኛለህ? በጎነትን ታገኛለህ ይላል መጽሐፍ ቅዱስ። ከእግዚአብሔር ጋር ስትራመድ መለየት ይጠይቃል። ቅድስና ለእግዚአብሔር። እያተረማመስክ አትኖርም። ቀን መምሬ ማታ አውሬ አትሆንም። እስቲ አሜን በል። እሱ ከተነሳበት ይባላል እዛ ቤተ ክርስቲያን ይነሳበታ በኢየሱስ ስም። በቤተ ክርስቲያን አይነኪዎች ኢጎ የሞላቸው እኔ ሁሌ ምሳሌ እሰጣለሁ። ልመዱኝ እንግዲህ። ሰውየው ሰርግ ባለበት ሁሉ መኪናቸውን ይደነቅራሉ። ዋና መንገድ ላይ ሙሽራ የሚወጣበት ሰዓት ላይ ከዛ በማይክሮፎን ደጃችን ትና መኪናዎትን ባኮትን አንሱልን ይባላል። በየሰርጉ ቤት የሚታወቁት በዛ ነው። ኢጎ በአማርኛ ስለማላቀው ነው። እኔነት፣ ፕራይድ የኢትዮጵያ ቤተክርስቲያን ካንሰር። ወሬ እግዚአብሔር ይንቀለው። ፌዝ ቸርች ውስጥ ኮሜዲያኖች በዝተዋል። ቀልደኛ፣ ፌዘኛ ትውልድ። ቆምጠጥ በል በኢየሱስ ስም። ቆምጠጥ። እውነቴን ነው። አሁን እኮ ከአጋንንትም ጋር ማውራት ጀምረናል። እሺ ከዛስ በኋላ አጋንንቱ መልስ ይሰጣል። አንተ ላይ ያለ እሳት ይለዋል። ሊዘረጥጠው እኮ ነው። ከአጋንንት ጋር ይቀልዳል፣ ከሰው ጋር ይቀልዳል። ፌዘኛ፣ አደባባይ አይከበር፣ ቤት ውስጥ ፌዘኛ። አንድ ስብከት መስማት ጉልበት የለውም። 2 ሰዓት ተቀምጦ በሲኒማ አዲክትድ ሆኗል። ዩቲዩብ አዲክትድ ሆኗል። ቲክቶክ አንተክትኮታል። ስልጣኔ ሳይሆን ስልጣኔ ነው። በጣም ብዙ ጋርቤጅ ወደ ቤተ ክርስቲያን እየገባ ነው። አይ ነው እንዲህ አይነት ነገሮች ፌመስ አያረጉም። ዋን ማን ዊዝ ጋድ ኢዝ ማጆሪቲ ይላሉ ፈረንጆች። ከእግዚአብሔር ጋር እንስማማ። አሜን አሜን። አካሄድን ከእግዚአብሔር ጋር ሳታረግ ቅባት ምን ሊያረግ ነው የሚመጣው? ቅባት ከቤተ ክርስቲያን ወጥተህ የምታረገው ሌላ ነገር ነው። ተበድራ አትመልስም። የሰው ስም ታጠፋለህ። ውሸታም ነህ። ቅባት ምን ይሰራልሃል? ለመዋሸት ቅባት አይሰጥህም። ለእውነት ቅባት ይሰጥሃል። ለጽድቅ ቅባት ይሰጥሃል። ስለዚህ መለየት፣ እግዚአብሔር ቅባት መለየት ይፈልጋል። በቤተ ክርስቲያን ውስጥ የተለዩ ሰዎች ሲኖሩ መንፈስ ቅዱስን ማስተናገድ ይችላሉ። ሃሌሉያ። የተለዩትን ያብዛልን ጌታ። በነፍሳቸው እንደ አፍሮዲጡ የተወራረዱ
በቃ ይሄን የሮም ሰራዊት ጥሶ አልፎ አፍሮዲጡ ለጳውሎስ ስንቅ ሊያቀብልለት ሄደ። ለቤተ ክርስቲያን የተሰጡ ሰዎች፣ ዲቮትድ የሆኑ ሰዎች፣ ዋጋ ለመክፈል የማይፈሩ ወገኖች ሆይ የተለዩ በነፍሳቸው የተወራረዱ የራሳቸውን ፈቃድ የተዉ ሰዎች ይፈልጋሉ። አካሄዳቸውን ከእግዚአብሔር ጋር ሲያደርጉ ለቤተ ክርስቲያን ለበረከት ይሆናሉ። ከእግዚአብሔር ጋር አብሮ መራመድ ስጋን መጎሰም ይጠይቃል። በጣም ያቋራጭ ጎስፕል ልሰብክላችሁ ይችላል። ቁጭ ብድግ የሚያረጋችሁ ልነግራችሁ ይችላል። ዛሬ ግን መፍትሄው ልንገራችሁ። መነቀስና መውጣት አለበት። ዓለማዊነት ይነቀስና ይውጣ። ከዓለም ጋር እየተራመዱ ቅባት የለም። ከዓለም ጋር እየሄዱ የሚያመጡብን መንፈስ እንግዳ መንፈስ ነው። መንፈስ ቅዱስ ከኃጢአት ጋር አይተባበርም። መንፈስ ቅዱስ ስሙ ቅዱስ፣ ስራው ቅዱስ፣ ቃሉ ቅዱስ። ሃሌሉያ። ስለዚህ እግዚአብሔር ከቅድስና ጋር እንጂ ከርኩሰት ጋር ምንም ውይይት የለው። ክብር ለእግዚአብሔር። ወንጌል ሴል አይወጣም እላለሁ ሁሌ። ሴል አይወጣም። ሴል ታውቃላችሁ? እዚህ ሀገር ሴል በቃ ይሄ ዕቃ ረከሰ ይባላል። ወንጌል በየትኛውም ዘመን ሴል አይወጣ። ሴም ስታንዳርድ። አሜን አሜን። የደርግ ዘመን የምናምን ዘመን ከዛ ያሁን ዘመን የሚባል የለም። ስታንዳርዳችን ያው። ክብር ለእግዚአብሔር። እግዚአብሔር ብርሃን ነው፣ ጨለማን በሱ ዘንድ ቅድስና ለማ። እስቲ እጆቻችንን አንስተን ቅድስና ለእግዚአብሔር። ታቦቱ ተማረከ። ቅድም ወንድሜ ሲያነሳው ነበር። አቢዳራ ቤት የገባው ታቦት ተማርኮ ነበር። የተማረከው በነዛ አመፀኛ ሁለት አፍኒንና ማን ነው እንደዛ የሚባል ብላቴኖች የሳሙኤል ልጆች በበደሉት ነው። ታቦቱ ከተወሰደ በኋላ ታቦቱ ሲመለስ የመለሱት በሰረገላ ይላል እና ዳዊት ለመመለስ የሞከረበት መንገድ ትክክል ስላልሆነ ፋስፎዋርድ ወዲያውኑ ኦዛ ተሰበረ። ታሪኩን ታውቁታላችሁ። ሁለተኛ ግን ታቦቱን ሊመልስ ሲሄድ እንደገና ነጭ ልብስ የለበሱ የጠመጠሙ የተቀደሱ ሰዎችን አዘጋጅቶ ታቦቱን ሊመልስ ሄደ። እግዚአብሔር ታቦቱን የሚመልሰው በፍልስጤም መንገድ በሰረገላው ሳይሆን እግዚአብሔር ታቦቱን የሚመልሰው በዚህ በቢብሊክ በተጻፈው በሕጉ መጽሐፍ ላይ በተጻፈው በካህናት ትከሻ ነው። አሁንም እግዚአብሔር ካህናቶችን ያስነሳለን፣ ያብዛለን። ስለዚህ ወገኖች ሆይ ከሌሎች ይለየናል የእግዚአብሔር ጋር አብሮ መራመድ። ጠባብ መንገድ ነው፣ ዋጋ ያስከፍላል። ክርስትና ወገኖች እንዲሁ የማስጉዞ አይደለም። በብሉይ ኪዳን ላይ ታሪክ አለ። ኢያሱ እያንዳንዳቸውን ወስዶ በጌልጌላ በባልጩት ገረዛቸው ይላል። ሲወጡ በማስ ነው ይወጡት። ሲገቡ ከነዓን ግን ኢንዲቪጁዋሊ አካውንታብሊቲ ወስዶ አንድ በአንድ ኢያሱ ጋር እየመጡ የግብፅን ነውር ከላያቸው ላይ ያንከባልላቸው ነበር። አንድ ለአንድ በጌታ ፊት ትቆማለህ ለብቻ። you will be accountable ለኖርከው ህይወት፣ ለተራመድከው አረማመድ፣ ገንዘብን፣ ህይወትን፣ ትዳርህን፣ ኑሮህን እንዴት እንደኖር በተሰጠ ዘመን ምን እንዳረክበት በእግዚአብሔር ፊት you will be accountable ትጠየቃለህ። ያንዴ ቸርች ብሌም ልታረጋት አትችልም። ፓስተሮችን ብሌም ልታረጋት አትችልም። you will be accountable። እግዚአብሔር የሰጠውን ጸጋ ምን አረክበት? የሰጠውን መንፈስ ምን አረክበት? የሰጠውን ሪሶርስ ምን አረክበት? የሰጠውን ጤና ምን አረክበት? የሰጠውን ትዳር ምን አረክበት? እግዚአብሔር በሰጠህ ነገር ምን አረክበት? ጌታ ይጠይቃል። ስለዚህ አካሄድን ከእግዚአብሔር ጋር አድርግ። አሜን አሜን። ላሳስባችሁ ነው ዛሬ የመጣሁት። ክብር ለእግዚአብሔር ይሁን። ወገኖች ሆይ ከእግዚአብሔር ጋር የተራመዱ በጣም ደስ የሚሉ ሰዎች እንደነ ሄኖክ ያሉ ሰዎች፣ እንደነ አብርሃም ያሉ ሰዎች፣ እንደነ ሙሴ ያሉ ሰዎች፣ እንደነ ኤልያስ ያሉ ሰዎች፣ እንደነ ኢሳያስ ያሉ ሰዎች፣ እንደነ ጳውሎስ ያሉ ሰዎች፣ እንደነ ዮሐንስ በፍጥሞ ደሴት ላይ ድንገት ዞር ሲል የሚናገረውን ድምፅ ሊሰማ ዞር ሲል እንደሞተ ሰው ተዘሮ ወደቀ። ሃሌሉያ። አይኖቹ ንጉሱን በውበቱ ተመለከቱት። ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር የተራመዱ ሰዎች ናቸው። ሌሎች አሉ ከዓለም ጋር የተራመዱ እንደነ ይሁዳ አይነት እንደነ ዴማስ አይነት ሰዎች መንፈሳዊ ነገር ቀምሰዋል በአንድ ዘመን ላይ። ነገር ግን ከቀመሱበት እውነት ፈቀቅ ብለው ከዓለም ጎረቤት ሆነዋል። ዓለም ይሸታሉ፣ አልቀረባቸው። ዛሬ መሀል ላይ ያላችሁ ሰዎች እንደነ ዴማስ ደግሞ በአንድ ወቅት እውነትን ሰምታችሁ ከእውነት ራቅ ያላችሁ ሰዎች ካላችሁ አካሄዳችሁን ከእግዚአብሔር ጋር አድርጉ። እንደነ ዲዮጥራጢስ ያላችሁ ሰዎች ካላችሁ፣ በቤተ ክርስቲያን እነ ዮሐንስ ሐዋርያውን የምታሳድዱ ሰዎች ካላችሁ እናንተም መንገዳችሁን ከእግዚአብሔር ጋር አድርጉ። ክብር ለእግዚአብሔር ይሁን። አካን እርም የወሰዱ በንግድ የሚያጭበረብሩ ውሸታሞች፣ ምድሪቱን
በተለያየ አይነት ኮራፕሽን ያሸተቱ መንገዳቸውን ሊያስተካክሉ ይገባል። አካሄዳቸውን ከዓለም ጋር ያደረጉ ከሰይጣን ጋር ያደረጉም አሉ። ከዓለም ጋር ብቻ አይደለም። ስምዖን ፋጎስ የሚባል ሰው ነበር። ይሄ ላስት ኔሙን እኔ ነኝ ከቸርች ሂስትሪ ላይ ነው የወሰድኩት። ሳይመን ፋገስ ይባላል። ይሄ ሰው በሰማሪያ የነበረ ሰው። ጴጥሮስ እጅ በመጫን መንፈስ ቅዱስ ሰዎች ሲታደሉ ሲያይ በጴጥሮስ አገልግሎት እስቲ ገንዘብ ልስጥና እናንተም ይህን የጸጋ ስጦታ ስጡኛል። ጴጥሮስ ያለው ይሄን ነው፣ ገንዘብ ካንተ ጋር ይጥፋ። ልብ በእግዚአብሔር ፊት ምን አይደለም? ጤና አይደለም። እግዚአብሔር የሰው ልብ ያለ እግዚአብሔር አይኖቻችንን ይክፈትልን። እንደዚህ በዲሰርኒንግ ስፒሪት እንደው እግዚአብሔር ቤተክርስቲያንን ቢሞላ እንደዛች ፊልጵስዩስ መንደር ላይ ሲጮህ የነበረች ያቺ ጠንቋይ ሴት፣ የፓይታን መንፈስ የነበረባት ሴት፣ እነዚህ እኮ የእግዚአብሔር አገልጋዮች እያለች በጣም ብዙ ጊዜ ጮች። እንደው ንግግሯ እንደውም የእነሱን አገልግሎት ፕሮሞት ነው ያደረገቻቸው። እውነቱ ግን ከኋላ ያለ መንፈስ ሌላ መንፈስ ነው። እንደዚህ ያለ የተደበቀ መንፈስ የተወጋ ይሁን። ማናቸውም ያጋንን ስራ ሁሉ ዲስማንትልድ ይሆን። እግዚአብሔር ነገርን የሚገልጥ ቅባት በዚህ ቤት ይስጥ። አሜን ሃሌሉያ። ወገኖች ሆይ እና ስምዖን ፋጎስ መጨረሻ ላይ በቤተ ክርስቲያን ታሪክ ምን ይባላል? ወደ ሮም ይሄዳል። ሮም ይሄድና ከጴጥሮስ ጋር እንደገና ይገናኛል እና በድግምት በመተት ከተማ ላይ ሰው ሲያስደምም ጴጥሮስ አገኘው ይባላል። ጴጥሮስ ቀድሞ አይቶታል፣ ቸርች ሂስትሪ እውነት ከሆነ እና መጨረሻ ላይ ጴጥሮስ ሲገስጸው ወድቆ በመንሳፈፍ ተአምር ያሳይ ነበርና ጴጥሮስ ሲገስጸው መንፈሱ ተመታ፣ ሰው የወደቀ ይባላል። እና ሚስጥሩ ምንድነው? ለምን ይህን ምሳሌ ያመጣ? ተመሳሳይ መናፍስቶችን እግዚአብሔር ይወጋቸዋል። አካሄዳችንን ከእግዚአብሔር ጋር አድርገን ስንራመድ እግዚአብሔር ቤቱን ማጥራት ይጀምራል። ማናቸውም የጨለማ የአቴቴ ምናምን የሚባል መንፈስ እግዚአብሔር ይድፋው በኢየሱስ ስም። ቤተ ክርስቲያንን ኢንፈልትሬት ያደረገ ዲመን በኢየሱስ ስም የተወጋ ይሆን። ሃሌሉያ። አሁን እኮ መተቱንም ጥንቆላውንም ባህል ተብሎ የመጣውን ነገር ሁሉ እየተቀበልን ተቸግረናል። ኮስተር በል ግድ የለም ኮስተር በል። ባህል ተብሎ ኢንፈልትሬት ያደረገ ዲመን የተወጋ ይሁን። ሃሌሉያ። እንደዚህ አይነት እንኳን ኢንቫይት አድርገናቸው ቸርች አክብረናቸው እንኳን ዙፋን ሰተናቸው ከውጭ ሆነው ስንትን ያስቸገሩን እኮ አላሳልፍ ያሉን መንገድ ላይ አገራችንን በደም የሚነክሩ በድህነት ያሰሩ መናፍስቶች እንዴት አድርገን ነው ቤተክርስቲያን ጠርገን የምናስገባቸው? በኢየሱስም ጠርገን እናስወጣቸዋለን። ሃሌሉያ። ኮምፕሮማይዝ አታድርግ። አካሄድን ከእግዚአብሔር ጋር አድርግ። ሃሌሉያ። ዝነኛ ለመሆን አትፈልግ። ኦኬ ዋን ማን ዊዝ ጋድ ኢዝ ማጆሪቲ ብያቸዋለሁ። አንድ ሰው ከእግዚአብሔር ጋር ማጆሪቲ ይሆናል። ሃሌሉያ። ብቻህን ቁም ከእግዚአብሔር ጋር። መንፈስ ቅዱስ ብቻ ከአንተ ጋር ይሆን። ኢየሱስ ክርስቶስ ጌታ ነው። ከ10 ምናምን ዓመት በኋላ ስመጣ በጣም ያሻሻላችሁት ብዙ ነገር አለ በከተማው ላይ። ተሻሽለው የገቡ ነገሮች አሉ እና መንፈስ ቅዱስ ደግሞ እሳት ሊያመጣ ነው አሁን። ክብር ለእግዚአብሔር ነው። እየጠረገ ያወጣዋል። ክብር ለእግዚአብሔር ይሆን። አንተ ኮምፕሮማይዝ ካራክ ዛሬ ጸልያቸው የላካችኋቸው እነዛ ወጣቶች እሳት ለብሰው ይበጣሉ። ኮምፕሮማይዝ የማረግ ትውልድ ሆነው ይነሳሉ። እግዚአብሔር በመንፈሱ ያጠምቃቸዋል። በዛ ትውልድ ላይ እግዚአብሔር ጉዳይ አለው። እስቲ አሜን። ለዚህ አካሄድን ከእግዚአብሔር ጋር አድርግ። ከመጣው ነፋስ ጋር ትሄድ። ወንጌል ለዘላለም ይኖራል። ቃሉ ለዘላለም አይለወጥም። ይሄ ሊትመስ ፔፐሩ ነው፣ መለኪያው ነው። ቴስት የምናደርገው በዚህ ነው። ቸርች በዚህ ቴስት ትደረጋለች። ሰው ብሎ ስላደነቀህ አይደለም። ኖ ይሄ ነው መለኪያው። ስንት ኪሎ ነው መለኪያ ታውቀዋለህ? ክብደትን ተመዝነ ቀለ ተገኘ የሚል አንብባችኋል? ቃል ይመዝናችኋል። ህይወት ይመዝናል በእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። ከዓለም ጋር የተራመዱትን ነገርኳችሁና አሁን ከሰይጣን ጋር የተራመዱትን ብዙ ጊዜ ከነሱ ጋር አላጠፋም። ቶሎ ልሂድና ልንገራችሁ። ጸረ ወንጌል አቋም ያላቸው ከሰይጣን ጋር የሚራመዱ ናቸው። እየሰማችሁ ነው? ጸረ ወንጌል አቋም ያላቸው ምንም ይሁን በክርስቲያን ስም ይጠራ፣ ባለስልጣን ይሁን፣ በምንም ቦታ ይቀመጥ፣ ጸረ ወንጌል አቋም ያለው ሁሉ ከእግዚአብሔር ወገን አይደለም፣ ከዲያብሎስ ነው።
ኢየሱስ ጌታ ነው ወገኖች ሆይ። እና ወንጌልን የሚያሳድድ በወንጌል ላይ ጸረ ወንጌል አቋም ያላቸው ሰዎች፣ እነዛ ሰዎች ከሰይጣን ጋር የሚራመዱ ሰዎች ናቸው። ወንጌልን ለራሳቸው ፍልስፍና እንዲሆን የሚያጣምሙ እነሱ ከሰይጣን ወገን ናቸው። የመስቀል ጠላቶች ናቸው ይላል መጽሐፍ ቅዱስ። ሆዳቸው አምላካቸው። በተለያየ መንገድ አይን አውጥቶ የወጣ አዲሱ ትውልድ ንቅናቄ ባፎመት ቤተ ሰይጣን፣ ኢሉሚናቲ፣ ዋቴቨር ምንም ቅጥሩት፣ ሐሰተኛ ነቢያቶች፣ ሐሰተኛው ክርስቶስ፣ የአውሬውን ቁጥር የወሰዱ እነዚህ ሁሉ ከሰይጣን የሚወግኑ ናቸው። ስለዚህ ሰው ከእግዚአብሔር ጋር ይራመዳል ወይ ከዓለም ጋር ይራመዳል ወይ ከሰይጣን ጋር ለይቶለት ይራመዳል። ወገኖች ሆይ ኢየሱስ ክርስቶስን ጌትነቱን የሚያዋርዱ የክርስቶስ ኢየሱስን ጌትነት የሚንቁ ከሰይጣን ወገን የወገኑ ናቸው። ስለዚህ ወገኖች ሆይ ውጊያችን ከስጋና ከደም ጋር አይደለም። ክብር ለእግዚአብሔር ይሁን። የተለያዩ ተግዳሮቶች አሉ። ከእግዚአብሔር ጋር እየተራመድን አካሄዳችን ከእግዚአብሔር ጋር እንዳይሆን ብዙ ተግዳሮቶች አሉ። በመንገድ ያለ የኃጢአት መብዛት የመጀመሪያው ነጥብ ያዙልኝ። የህዝብና የኃጢአት መብዛት። ኃጢአት አይነቱ እየጨመረ መጥቷል። ብዛቱ እየጨመረ መጥቷል። በወንጌል ስታንዳርድ ያወረድነው ስታንዳርድ ምን አለበት የምንለው ነገር እየበዛ መጥቷል። ሳናውቀው ኮምፕሮማይዝ የምናደርገው ነገር እየበዛ ከመምጣቱ የተነሳ ጉልበት እያጣን መጥተናል። ኃጢአት በእጃችን እያደባን ያለው ኃይል አጥተናል። የሚጸልይ ትውልድ ጥቂት እየሆነ መጥቷል። እግዚአብሔር እናመሰግናለሁ። ስትጸልዩ ስላየዋችሁ ዛሬ ክብር ለእግዚአብሔር ይሁን። እግዚአብሔር ይባርካችሁ። ቀድማችሁ የምትጸልዩ በመንፈስ አየርን የምታጠሩ እግዚአብሔር ይባርካችሁ። የማይመች አካሄድ መራመድ ኦልድ ፋሽን የሆነ ነገር ልንገራችሁ፣ ያመነ ካላመነ ጋራ ምን ህብረት አለው ይላል አይደለም መጽሐፍ ቅዱስ። ስለዚህ ምንም ቢቸግር እግዚአብሔር የሰጣችሁን ክርስቲያን ባል እንድታገቡ አበረታታችኋል። ካልሆነ ደግሞ ውሳኔ አድርጎ ዋጋውን መክፈል ይሻላል መጽሐፍ እንደሚያስተምር። ይሄ ግን ላገቡ ሰዎች አይደለም የምናገረው፣ ላላገባችሁ ነው የምናገረው። እና ጠብቄ ብላችሁ የማያምን ሰው ጋር ብትሄዱ መጨረሻችሁ አያምርም። በጣም ብዙ ሐዘን ይጠብቃችኋል። በብዙ ስብራት ታልፋለ። አይበጃችሁም። መጽሐፍ ቅዱስም ይቃወመዋል። ስለዚህ የማይመች አካሄድ እንድንሄድም የሚያደርጉ የወደቁ መላእክቶች አሉ፣ አጋንንቶች አሉ፣ ርኩሳን መናፍስቶች አሉ። በጣም የጻድቃንን መንገድ የሚያጠሙ ክፉ መናፍስቶች አሉ። ደስታችሁን የሚወስዱ፣ ዜማችሁን የሚሰርቁ፣ ጤናችሁን የሚሰርቁ፣ ቤተሰባችሁን የሚበጠብጡ እነዚህ ርኩሳን መናፍስቶች ናቸው። አካሄድን የሚያጣምሙ እግዚአብሔር አምላክ ይገስጻቸው። እስራኤልን ትልቅ ፈተና የሆነባት የጣዖት ችግር ነው። ጣዖታትን ያመልካሉ። ከከነዓናውያን ጋር አትጋቡ አለ እግዚአብሔር። እነሱ ግን ከከነዓናውያን ጋር ይጋቡ ነበር። ወገኖች ሆይ ገንዘብ፣ ሰው ጣዖት ሊሆን ይችላል። ንብረት ጣዖት ሊሆን ይችላል። ቢዝነስ ጣዖት ሊሆን ይችላል። ልጆች ጣዖት ሊሆኑ ይችላሉ። ወገኖች ሆይ እግዚአብሔር ብቻውን አምላክ። ክብር ለእግዚአብሔር ይሁን። ያለሱ መኖር አልችልም የምትሉት ነገር እሱ ጣዖት ነው። ባጭሩ አጭር ዴፊኒሽን ልንገራችሁ። ያለሱ መኖር አልችልም የምትሉት ነገር እሱ ጣዖት ነው። ያለሱ መኖር የማትችሉት ምንድን ነው? ሰው ነው? ገንዘብ ነው? ንብረት ነው? ልጅ ነው? ምንድን ነው? እሱ ለእናንተ ልተውላችሁ ወገኖች ሆይ። ሌላ ተግዳሮት ልንገራችሁ። አለማመን። እግዚአብሔር በትኩስ እምነት ይባርከን ዛሬ። እንደገና የእምነት ትንሣኤ በውስጣችን እግዚአብሔር ያምጣ። ከመጠበቅ የተነሳ ከመንገድሽ ብዛት የተነሳ ዛልሽ፣ ነገር ግን ለመንገድ ለመጨረሻው ተስፋ የለም አላልሽም። ስለዚህ ለጉልበትሽ መታደስ ሆነልሽ ይላል መጽሐፍ ቅዱስ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር ይወጣሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም። ክብር ለእግዚአብሔር ይሆን። እግዚአብሔር ያድሳል ሕዝቡን። እግዚአብሔር ጉልበትን ያድሳል። በትዕግስት ለምትጠባበቀው ነፍስ እግዚአብሔር መልካም ነው። ጌታን ጠብቂው። አካሄድሽን ከእግዚአብሔር ጋር አድርጊ። ስታንዳርድን አታውርድ በኢየሱስ ስም። በየትም ዘመን ጌታን ጠብቀው። ማጆሪቲ ወደዚህ እየፈሰሰ ሲሄድ አንተ ከእግዚአብሔር ጋር ብቻን ወደዚህ ተራመድ። ከማጆሪቲ ጋር አትፍሰስ፣ ከቃሉ ጋር አፈሰስ። ክብር ለእግዚአብሔር ይሆን። ወገኖች ሆይ አለማመን እግዚአብሔርን ደስ ያሰኝ። ጻድቅ በልቡ ሲያፈገፍግ አልወድም አለ አይደለም ጌታ። አሜን አሜን። በብዙ መንገድ ብዙ ዘመን ጌታን ተከትላችሁ ልባችሁ የዛለ